ትናንትና ባለቤቱን ቢሮ ውስጥ ዛሬ ደግሞ እሱን እዚህ ይሄ የቤተሰብ ጉዳይ ነው። ውሰደው። ስለ ባለቤቴና ስለ ልጆቼ ማነጋገር አለ። ውሰደው ዳይ የታለች መስታወት? የለችም። አቶ ዜና ሲመጣ ሸሽታ ሄደች መሰለኝ። ቆይ አልገባኝም። እናንተ እንዴት ልትመጡ ቻላችሁ? መስታወት ደውላልኝ ነው። የት ሄደችው? እሱ ሲመጣ ፈርታ የሸሸች ይመስለኛል። እንሂድሽ። እኔ ያስፈልጋለሁ? መክሰስ አትፈልግም እንዲህ ስላደረገ? አይ አልፈልግም። ማለት እንዲደብድቦ ተናዶ ነው። በዛ ላይ ደግሞ ጥፋቱ የኔ ነው። ምንድነው እየሆነ ያለው? አልገባኝም። ምኑ? መስታወትንም ሲመታት የኔ ጥፋት ነው አለች። አንተንም ቦቅሶ ምንድነው? ሰውየውን ትፈሩታላችሁ እንዴ? ለማንኛውም ጣቢያን ሂድና ቃል መስጠት አለብህ። ግን መጀመሪያ ሆስፒታል ሂድና ታከም። ልታጠብና ልብሴን ልቀይር። ትንሽ ደቂቃ ስጠኝ። እሺ ቶሎ በል። መኪና ውስጥ ቆይ ያልኩሽም ለምን መጣሽ? አይ እሷስ ተጎድታለች። የለችም እሷ እዚህ ይኸው። እና በእግሬ ነው እንደምሄደው። ቢያንስ እስከ ታክሲ ሸኘኝ እንጂ። ሂጂሽ። አንቺ የት ሄደሽ ነው? ወይኔ ጉዴ! ያረመኔ ሰውዬ ጎድቷል። ወይ ደሙ ይፍሰስ። አንቺ ነሽ አይደል ለፖሊስ የደወልሽለት? ይገላል ብዬ ፈርቼ ነበር። መስቲ መደወል አልነበረብሽም። ፈርቼ። እሺ እኔ እዛ መጥቼ አላስጥል መስፍን ምን ላድርግ? መስቱ አልገባሽም እኮ እኔ። አንቺ ብቻ ተረጋጊ። ከዚህ በኋላ ይሄ ሰውዬ ወጥመዱ ተሰብሯልሽ። ፈራው። ምን ይሰበራል? የባሰ አውሬ ነው የሚሆንብን። እመኝኝ አልኩሽ እኮ ወጥመዱ ተሰብሯል። መስፍን የትህትና መጥፋት በራሱ ለበጎ ነው። ይኸውልሽ አሁን ልብስሽን ቀይሪና ከኔ ጋር አብረን። እኔ አልሄድም። ለምን? ፖሊሶቹን እኔ እንደጠራኋቸው ካወቀ ዜና ይገለኛል። ነገርኩሽ እኮ የሱ ጉዳይ አልቆለታል። መስፍን አንተ ዜናን አታውቀው። እሺ በቃ ካልፈለግሽ ቀሪ ስመለስ እናወራለን። በቃ ተረጋግሽ።